በናዝሬቱ በጌታ በኢየሱስ ስም ልጸልላችሁ ነው። ለኔም ጸልልኝ ከእናቴ ተለይቼ 5 ዓመት ሆኗል እያለ ነው ወንድማችን። በናዝሬቱ በጌታ በኢየሱስ ስም እንደዚህ ወንድም ከቤተሰቦቻችሁ ጋር ሳትገናኙ 5 ዓመት 10 ዓመት የሆነባችሁ ሰዎች ገንዘብ በማጣት በገንዘብ እጥረት በድህነት በጌታ በኢየሱስ ስም ከቤተሰቦቻችሁ ጋር መገናኘት ያልቻላችሁ ሰዎች እግዚአብሔር ከዚህ በኋላ በጌታ በኢየሱስ ስም ከቤተሰቦቻችሁ ጋር የምትገናኙበትን በር እግዚአብሔር ይከፍትላችኋል። በናዝሬቱ በጌታ በኢየሱስ ከቤተሰቦቻችሁ ጋር ከእናቴ ከአባቴ ጋር መገናኘት እየፈለጋችሁ በገንዘብ እጥረት ቁጭ አላችሁ። ገንዘብን በማጣት በድህነት የሆነ ነገር ለማድረግ የሆነ ነገር ይዛችሁ ለመሄድ እየፈለጋችሁ ቁጭ ብላችሁ ያላችሁ እንደዚህ ወንድም እግዚአብሔር በሮቻችሁን ይከፍታል። በጌታ በኢየሱስ የገንዘብ ማጣት እጥረት ከቤታችሁ ላይ ይነቀላል። በኢየሱስ ከህይወታችሁ ላይ ነቀያለሁ። ድህነት ይነቀል፣ እጥረት ይነቀል። በኢየሱስ ባረኳችሁ። ከዚህ ምሽት ጀምሮ በሮቻችሁ ተከፍቷል። ወንድሜ ይህ መልእክት በፍጥነት ወደ አንተ ከመጣ እግዚአብሔር ከዚህ ምሽት ጀምሮ ያንተን በር ይከፍታል። ከእናቴ ጋር ትገናኛለህ፣ ከቤተሰቦች ጋር ትገናኛለህ። የምትገናኝበትን የገንዘብ አቅም እግዚአብሔር ወደ አንተ ሳመጣው አይቻለሁ። በናዝሬቱ በጌታ በኢየሱስ ስም ሆኖባችኋል። ሳታሳልፉ በኮመንት ሰክሽን ላይ ሪሲቭ አድርጉ። ኢን ጂሰስ ኔም ኢት ኢዝ ዳን።